ናቢ ን ከቫውል ኤ ምን ሆነ ኔ ሰላም እንዴት ናችሁ? እኔ ደህና ነኝ። ትላንትና ስለ ሃንግል ተምረን ነበር። መሰረታዊ ተነባቢዎችን፣ ተነባባሪ ተነባቢዎች፣ መሰረታዊ አናባቢዎችና ተነባባሪ አናባቢዎችን አይተን ነበር። ዛሬ ደግሞ ቃላት አመሰራረት፣ አጻጻፍና እንዴት እንደምናነብ አሳያችኋለሁ። በኮሪያን ቃላት የሚመሰረቱት በእነዚህ 5 ቦክሶች ላይ ተመስርተው ነው። እቺ ራሷን የቻለች አንድ ቃል ትይዛለች። ይሄም አንድ ቃል ይይዛል፣ ይሄም አንድ ቃል ይይዛል፣ ይሄኛውም እንደዛው፣ ይሄኛውም እንደዛው። እንዴት እንደሆነ በምሳሌ ያሳያችኋለሁ። ግን ከዚያ በፊት ቫውሉ ከታች ነው የሚቀመጠው ወይስ ከጎን ነው የሚለውን ነገር እንዴት ማወቅ እንደምችል ላሳያችሁ። እነዚህ መሰረታዊ አናባቢዎች ናቸው እና ከነዚህ ከአስሮቹ መካከል 5ቱ ከጎን ነው የሚቀመጡት። እነዚህ አያ፣ ኦዮ፣ ኢ ከኮንሶናንቱ ጎን ነው የሚቀመጡት። እነዚህኞቹ ደግሞ ኦዮ፣ ኡዩ እና እ ከኮንሶናንቱ በታች ነው የሚቀመጡት። እነዚህኞቹ ደግሞ ተነባባሪ አናባቢዎቹ 4ቱ ከኮንሶናንቱ ጎን ነው የሚቀመጡት። ኤዬ ኤዬ ከጎን ይቀመጣሉ። እነዚህ የቀሩት 7ቱ ደግሞ ከኮንሶናንቱ በታች ይቀመጣሉ። እሺ ምሳሌ እኔ እንዴት ነው ኮንሶናንቱ ከላይ ቫውሉ ከታች የሚሆነው ከጎን የሚሆነው ምናምን የሚለውን ኮንሶናንትም ቫውልም እየተካል እንመልከት። እሺ ከዚህን ጀምር። ከኮንሶናንት ግ ከቫውል እ ብንወስድ ግ አያችሁት፣ እዚህ ጋር ቫውሉ ከታች ነው ያለው። እሺ ሁለተኛ ምሳሌ ደግሞ እኔ ከኮንሶናንት ም ከቫውል ኡ ሙ። ይህም ተመልከቱ፣ እዚህ ጋር ያለው ኮንሶናንቱ ከላይ ነው፣ ቫውሉ ከታች ነው። እሺ ሁለተኛው እንምጣ። ከኮንሶናንት ን ከቫውል ኤ ምን ሆነ ኔ። ተመልከቱ፣ እዚህ ጋር ከጎን ነው ቫውሉ ያለው። እሺ ሁለተኛ ምሳሌ ከኮንሶናንት ም ከቫውል ኢ ሚ። እዚህም ጋር ኮንሶናንቱና ቫውል ጎን በጎን የተቀመጡት ማለት ነው። ቫውሉ ከኮንሶናንቱ ጎን ነው። እሺ ሶስተኛው ጋር እንምጣ። ከኮንሶናንት ም ከቫውል ኡ ድጋሚ ከኮንሶናንት ል ሙል። አያችሁት፣ ይህም ቫውሉ ከኮንሶናንቱ በታች ነው። ከኮንሶናንት ን ከቫውል ኡ ከኮንሶናንት ን ኑን። አያችሁ፣ እዚህ ጋር ቫውል ያለው ከኮንሶናንቱ በታች ነው። እዚህኛው ጋር ስንመጣ ከኮንሶናንት ስ ከቫውል አ ከኮንሶናንት ን ስንወስድ ሳን ይሆናል። እዚህ ጋር ቫውሉ ያለው ከኮንሶናንቱ ጎን ነው። እሺ ሁለተኛ ምሳሌ ከኮንሶናንት ጅ ከቫውል ኢ ከኮንሶናንት ብ ብንወስድ ጂብ ይሆናል። እዚህም ጋር ቫውሉ ከኮንሶናንቱ ጎን ነው ያለው። እሺ ወደዚህኛው ጋር ስንመጣ ከኮንሶናንት ኢን ግን ከቫውል ወ ብንወስድ ወ ይሆናል። እዚህ ጋር ቫውሉ ከታች ነው፣ አቀማመጡ ቦክሱ ላይ እንደምታዩት ነው። ሁለተኛ ምሳሌ ኮንሶናንት ግ ከቫውል ዊ ምን ይሆናል ጉ ጉ። ይህም እንደምታዩት አቀማመጡ ከቦክሱ ጋር ተመሳሳይ ነው፣ ቫውሉ ከታች ነው ያለው። እሺ ይሄን ካየን ደግሞ እስኪ ቃላቶችን እናንብብ። እያንዳንዷን ፊደል እየተነተን እንየው። ይች ፊደል ማናት? ን አ ብ ኢ ን አ ብ ኢ ምን ይሆናል በአንድ ላይ? ናቢ ናቢ። ናቢ ማለት ቢራቢሮ ማለት ነው። ይሄኛውስ ይህ ሳውንድ የለውም። ይህ አ ግ ኢ አ ግ ኢ ምን ይሆናል? አጊ አጊ። ህፃን ማለት ነው። ይች ፊደል ማናት? ድ ኦ ስ ኢ ድ ኦ ስ ኢ ዶሲ ዶሲ ከተማ ማለት ነው። ይህ ፊደል ሳውንድ የለውም። ይህ
ኡ ይህም ሳውንድ የለውም። ዩ ኡ ዩ ምን ይሆናል? ኡዩ 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 ማለት ወተት ነው። ይህ ፊደል ብ ነው። ኦ ስ እ ብ ኦ ስ እ ቦስ ቦስ ባስ ማለት ነው። ክ ኦ ፕ ኢ ክ ኦ ፕ ኢ ምንድነው? ኮፒ ኮፒ ቡና ማለት ነው። ግ ኦ ም ኢ ግ ኦ ም ኢ ኮሚ ኮሚ ሸረሪት ማለት ነው። ስ ኤ ስ ኤ ምን ይሆናል? ሴ ሴ ወፍ ማለት ነው። ይህ ፊደል ሳውንድ የለውም። ይህ ወ ነው። ተነባባሪ አናባቢ ነው። ወ ነው። ወ ምን ይሆናል? ያው ወ ወ ለምን ማለት ነው። ሳውንድ የለውም። እይ ጅ አ እይ ጅ አ ምን ይሆናል? እይጃ እይጃ ወንበር ማለት ነው። ይህ ፊደል ሳውንድ የለውም። ወ ይህም ሳውንድ የለውም። ኢ ት ኦ ወ ኢ ት ኦ ወይቶ ወይቶ አስተናጋጅ ማለት ነው። እዚህ ጋር ይበቃናል። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።